ተጠባቂው የቫሌንሲያ ማራቶን ለ45ኛ ጊዜ የፊታችን እሁድ ሲደረግ ከኢትዮጵያና ከኬንያ የመጡ ጠንካራ አትሌቶች የውድድሩን አሸናፊነት ቅድመ ግምት ማግኘት ችለዋል። 45ኛ ጊዜ በሚካሄደው የጎዳና ላይ ሩጫ ኢትዮጵያውያንና ኬንያውያን ለታላቅ ድል ተፋጠዋል። በውድድሩ ደግሞ የቦታውን ክብረ ወሰን የሰበሩት ሁለቱ ኢትዮጵያውያን በሴቶች አማኔ በሪሶ፣ በወንዶች ደግሞ ሲሳይ ለማ የዚህ ውድድር አድማቂ ይሆናሉ። ከውድድሩ አስቀድሞ በሰጡት ጋዜጣዊ መግለጫ ሲሳይ ለማ የዓለም ክብረ ወሰንን የመስበር ፍላጎት እንዳለው ሲገልጽ ሰምተናል። የዓለም አትሌቲክስ የፕላቲኒየም ደረጃ የሰጠው የቫሌንሲያ ማራቶን የፊታችን እሁድ 4 ሰዓት ከሩብ ሲል ከረፋዱ ጀምሮ ይደረጋል። ቅድመ ውድድር ዳሰሳ፣ የጋዜጣዊ መግለጫ ሐሳቦች፣ የኢትዮጵያውያን አትሌቶች ሰዓቶችና ተፎካካሪ ሊሆኑ የሚችሉ ኬንያውያን እነማን ናቸው የሚለውን ጨምሮ በዛሬው መረጃችን ይዘን መተናል። ላይክ በማድረግ ይህንን ቪዲዮ እንደተለመደው ለብዙ ሰው እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። የቫሌንሲያ ማራቶን አዘጋጆች በዘንድሮ ውድድር ላይ የዓመቱ የመጨረሻ ሊሆን የሚችለው ትልቅ የጎዳና ውድድር የዓለም ክብረ ወሰን እንዲሰበርበት ፍላጎት እንዳላቸው ይፋ አደረጉ። ቢያንስ ደግሞ በዓመቱ የተሮጠ ፈጣኑ የማራቶን ሰዓት እንዲሆን በሁለቱም ጾታ ፍላጎት እንዳላቸው ይፋ አድርገዋል። የውድድሩ አዘጋጆችና አትሌቶች ራሳቸው በቅድመ ውድድር ጋዜጣዊ መግለጫ ላይ በሰጡት አስተያየት የቫሌንሲያውን ውድድር ፈጣን የዓመቱን ሰዓት ለማስመዝገብ አስበናል አሉ። ሁዋን ቦቴላ ይባላሉ። የውድድሩ ዋና ስራ አስፈጻሚ ናቸው። በዚህ እሁድ እኛ ያሰብነው የ2025 የዓመቱን ምርጥ የዓለም ማራቶን መሮጥ ነው። እኛ በሁሉ ነገር ተዘጋጅተናል። አይናችንን ንፋሱ ላይና አየር ንብረቱ ላይ እናደርጋለን ሲል አስተያየቱን ሰጥቷል። የውድድሩ ኢንተርናሽናል ኮች ማርክ ሮይጂ ሲናገሩ ቫሌንሲያ የፈጣን ሩጫ ቦታ ናት። 36,000 ሰዎች የሚካፈሉበት በዚህ ውድድር በቫሌንሲያ ማራቶን የግል ፈጣን ሰዓቶቻቸውን እንዲያመጡ እናግዛቸዋለን አሉ። የቦታው የኮርስ ክብረ ወሰን ሲሳይ ለማ የሰበረው ነው። 2023 ላይ 2 ሰዓት ከ01 ከ48 በመግባት ይህንን ጨብጦታል። ይህ አትሌት የዓለም ክብረ ወሰንን የማሸነፍ ፍላጎት እንዳለው ይገልጻል። ኢትዮጵያዊው ሲናገር አሁን በጥሩ ሼፕ ላይ ይገኛለው፣ ኮንዲሽኔም ቢሆን በጣም ጥሩ ነው። እናም ለወደፊት የዓለም ክብረ ወሰንን ለመስበር እሞክራለሁ የሚል አስተያየቱን ሰጠ። ሲሳይ ለማ በፓሪስ ኦሎምፒክ ሀገሩን ለመወከል ተዘጋጅቶ ነበረ። ነገር ግን ከኦሎምፒክ ውድድሩ ጥቂት አስቀድሞ የገጠመው ጉዳት ከዚህ ውድድር ውጪ እንዲሆን አደረገው። እናም እሱን ተክቶ የገባው አትሌት ታምራት ቶላ የኦሎምፒክ ክብረ ወሰንን በማሻሻል ጭምር ማራቶን ውድድሩን አሸነፈ። ሲሳይ ለማ በማራቶን ውድድር ትልልቅ የሚባሉ ሰዓቶችን በማስመዝገብ ይታወቃል። 2021 ላይ በለንደን ማራቶን አሸናፊ ሆኗል። ደግሞ በ2024 የቦስተን ማራቶን ባለድል ጭምር ነው። በዓለማችን ከሚገኙ የሜጀር ማራቶን ውድድሮች መካከል በበርሊን ላይ የነሐስ፣ በቶኪዮ ላይ የነሐስ፣ በለንደን ላይም የነሐስ ሜዳሊያዎችን ከዚህ ቀደም ማሳካት የቻለ ጠንካራ አትሌት ነው። እናም በዚህ ዓመት ይህንን ውድድር በማሸነፍ ሰዓቱን ለማሻሻል እንደሚሞክር ገለጸ። 2024 ላይ በቦስተን ማራቶን አሸናፊ ከሆነ በኋላ ይህ አትሌት እስካሁን ድረስ በውድድር አልተካፈለም እና የመጀመሪያ ውድድሩን ከ1 ዓመት በላይ ጠብቆ ያደርጋል። ከውድድሩ በፊት በሰጠውም ጋዜጣዊ መግለጫ ለወደፊት የዓለም ክብረ ወሰን የመስበር ፍላጎት እንዳለው የ34 ዓመቱ ኢትዮጵያዊ ገልጿል። በዓለማችን ፈጣን ከሚባሉ የማራቶን ሰዓቶች መካከል አንደኛው ነው። 2 ሰዓት ከ01 ከ48 በቫሌንሲያ የፊታችን እሁድ ከእርሱ የፈጠነ ሰዓት ያላቸው ወንድ አትሌቶች አይካፈሉም። ሌላኛው በዚህ ውድድር የሚካፈለው የ27 ዓመቱ ተስፋዬ ድሪባ ነው። ይህ አትሌት በአፍሪካ ጨዋታዎችና በተለያዩ ዓለም አቀፍ ውድድሮች ላይ ኢትዮጵያን በመወከል በ3000 ሜትር መሰናክል ሲሮጥ ተመልክተናል። ከዚህ ቀደም በ2017 በዓለም ሻምፒዮና ዩናይትድ ኪንግደም ላይ በ3000 ሜትር መሰናክል 7ኛ ሆኖ ጨርሷል። በአፍሪካ ጨዋታዎች 2019 ሞሮኮ ራባት ላይ 9ኛ ሆኖ የሮጠ አትሌት ነው። በዓለም ሻምፒዮና ቶኪዮ
2025 ላይ ኢትዮጵያን በማራቶን ወክሎ ተካፍሏል። ነገር ግን ውድድሩን አቋርጦ ለመውጣት የተገደደ አትሌት ነበረ። የተስፋዬ ድሪባ የማራቶን የግል ፈጣን ሰዓቱ 2 ሰዓት ከ04 ከ13 ደቂቃ ነው። በቫሌንሲያ ውድድር ተጠባቂነትን አግኝቷል። ኬንያውያን ጠንካራ የሚባሉ አትሌቶች ወንዶቹን ለመፈተን ተዘጋጅተዋል። አንደኛው የ28 ዓመቱ ጆን ኮሪር ነው። በተለያዩ ውድድሮች በተለይ በሜጀር ማራቶኖች ሲያሸንፍ አይተነዋል። ሺካጎ ላይ በ2024 ወርቅ ሜዳሊያ ወስዷል። በቦስተን 2025 የወርቅ ሜዳሊያን ማጥለቅ የቻለ አትሌት ነው። የግል ፈጣን ሰዓቱ 2 ሰዓት ከ02 ከ44 እንደሆነ ይነገርለታል። እናም ይህንን አትሌት መቅደም የሲሳይ ለማ ዋነኛ ኃላፊነት ይሆናል። በቫሌንሲያ ማራቶን ለመጀመሪያ ጊዜ የሚሳተፈው ጆን ኮሪር ከውድድሩ አስቀድሞ ሲናገር ዋነኛ ፍላጎቱ ጥሩ ውድድር ማድረግ እንደሆነ ገልጿል። እሁድ የቻልኩትን ሁሉ ለመስጠት እሞክራለሁ። የግል ፈጣን ሰዓቴን ለማሻሻል ጥረት አደርጋለሁ። የዓለም ክብረ ወሰንን በተመለከተ ምን ሊፈጠር እንደሚችል አላውቅም ሲል ሐሳቡን አጋርቷል። ሌላኛው በውድድሩ ተካፋይ የሚሆነው ኢትዮጵያውያኑንም ኬንያውያኑንም ሊፈትን የሚችለው ለጀርመን የሚሮጠው አማናል ጴጥሮስ ነው። ይህ አትሌት በበርሊን 2023 የገባበት 2 ሰዓት ከ04 ከ58 የብሔራዊ ክብረ ወሰን ተብሎ በጀርመን ተይዞለታል። የ30 ዓመቱ አትሌት በቅርቡ በነበረው የዓለም ሻምፒዮና በማራቶን ውድድር የወርቅ ሜዳሊያ ለማጥለቅ ከጫፍ ደርሶ ነበረ። ነገር ግን በታንዛኒያዊው አትሌት በማይክሮ ሰከንዶች ተቀደመና የወርቅ ሜዳሊያውን አጣ። እናም በዓለም ሻምፒዮና የብር ሜዳሊያ ያጠለቀው አትሌት አሁን በቫሌንሲያ ማራቶን ሲካፈል እንመለከተዋለን። በጥሩ ሁኔታ ላይ እንደሚገኝም ይህ አትሌት ከውድድሩ አስቀድሞ በሰጠው ጋዜጣዊ መግለጫ ሲናገር ሰምተነዋል። በሴቶቹ እጅግ ጠንካራ የሚባሉ ተካፋይ አትሌቶች በዚህ ውድድር ታላቅ ድምቀት ይሆናሉ። የመጀመሪያዋ የ34 ዓመቷ ኢትዮጵያዊት አማኔ በሪሶ ናት። እቺ አትሌት በዓለም ሻምፒዮና ቡዳፔስት ላይ በ2023 አሸናፊ ሆና ስታጠናቅቅ አይተናታል። 2022 ላይ የነበረውን የቫሌንሲያ ማራቶን 2 ሰዓት ከ14 ከ58 በመግባት አንደኛ በመውጣት የቦታውንም ክብረ ወሰን መስበር የቻለች አትሌት ናት። እናም እሁድ በሚኖረው ውድድር ትልቅ የአሸናፊነት ግምት አግኝታ ወደ ውድድሩ ትገባለች። አማኔ በሪሶ በቫሌንሲያ ዳግም በመካፈሌ ደስተኛ ነኝ ስትል ትናገራለች። ለእሁዱ ሩጫ ተዘጋጅቻለሁ፣ ወደዚህ ውድድርም የመጣሁት በጥሩ አቋም ላይ ሆኜ ነው ስትል ገልጻለች። ኬንያዊቷ ፔሬስ ጄፕቺርቺር በማራቶን የዓለም ሻምፒዮና የወርቅ ሜዳሊያን ስታጠልቅ አይተናታል። ቶኪዮ ላይ ታላቅ የሚባለውን ድል ተጎናጽፋለች እና ከቶኪዮ ድሏ በኋላ ሌላ ታላቅ የሚባል ድልን ለማሳካት በቫሌንሲያ ትሮጣለች። የኦሎምፒክ ውድድርን በቶኪዮ በወርቅ ሜዳሊያ ቋጭታለች። በዓለም የሜጀር ማራቶኖች ኒውዮርክ፣ ቦስተን፣ ለንደን የወርቅ ሜዳሊያ ስትወስድ አይተናታል። በግማሽ ማራቶን ውድድሮችም ትልልቅ የሚባሉ ድሎችን አስመዝግባለች። የ32 ዓመቷ ፔሬስ ጄፕቺርቺር በጥሩ አቋም ላይ ሆና ወደ ውድድሩ ትቀርባለች። ጆስሊን ጄፕኮስጋይ ሌላኛዋ ኬንያዊት አትሌት ናት። የ31 ዓመቷ አትሌት በዓለም የሜጀር ማራቶኖች በኒውዮርክና በለንደን የወርቅ ሜዳሊያ ደግሞ በለንደን በተደጋጋሚ የብርና የነሐስ ሜዳሊያዎችን ስትወስድ አይተናታል። የጆስሊን ጄፕኮስጋይ አቋምም እጅግ አስፈሪ የሚባል ነው። ሌላኛዋ ትውልደ ኬንያዊት ለእስራኤል የምትሮጠው ሎና ሳልፒተር ትካፈላለች። 36 ዓመቷ ላይ የደረሰችው እቺ አንጋፋ ሯጭ በማራቶን ውድድሮች ትልልቅ የሚባሉ ድሎችን አሳክታለች። በሜጀር ማራቶን 2020 ቶኪዮ ላይ የወርቅ ሜዳሊያ ወስዳለች። በኒውዮርክ የብር ሜዳሊያን ማጥለቅ ችላለች። ቦስተን ላይ ደግሞ ነሐስን መውሰድ የቻለች ናት። እቺ አትሌት ብሔራዊ ክብረ ወሰንን በእስራኤል በማራቶን በግማሽ ማራቶንና በ10 ኪሎ ሜትር ውድድሮች ጨብጣለች። የቫሌንሲያውንም ውድድር ለማሸነፍ ትልቅ ግምት ተሰጥቷት ወደ ውድድሩ ትገባለች። 36,000 የሚጠጉ አትሌቶች በውድድሩ ላይ ይካፈላሉ። የ87 ዓመት ተካፋይ እጅግ አንጋፋ የሚባለው ሲሆን በእድሜ ትንሹ ደግሞ 18 ዓመት ላይ የሚገኝ ይሆናል። 57 ሯጮች አካል ጉዳተኛ መሆናቸውን አስመዝግበዋል። በውድድሩ 77 በመቶ የሚሆኑት ተካፋዮች ወንዶች ሲሆኑ 23 በመቶ ሴቶች ይሮጡበታል።
150 የሚጠጉ ሀገራትን የወከሉ ሯጮች በቫሌንሲያ ይሮጣሉ። 11000 በላዮቹ ስፔናውያን ናቸው። ከፈረንሳይ፣ ከዩናይትድ ኪንግደም፣ ከጣሊያን፣ ቤልጅየም፣ ፖላንድ፣ ኔዘርላንድስ፣ ጀርመን፣ ሜክሲኮና አየርላንድ ከፍተኛ የሚባል ተሳታፊዎችን ያስመዘገቡ ናቸው። ጥሩ የአየር ንብረት ይኖረዋል ተብሎ ይጠበቃል። 2600 በጎ ፈቃደኞች ይህንን ውድድር በተሳለጠ ሁኔታ እንዲጠናቀቅ ለማድረግ ያግዛሉ። በርከት ያሉ የሕክምና ባለሙያዎችም በቦታው እንደሚመደቡ የውድድሩ አዘጋጆች በላኩልን መረጃ ለማወቅ ችለናል። ኢትዮጵያውያን አትሌቶች ያሸንፉበታል ተብሎ የሚጠበቀው ውድድር የፊታችን እሁድ ከረፋዱ 4 ሰዓት ከሩብ በኋላ ይጀምራል። መልካም ዕድል ለኢትዮጵያውያን አትሌቶች።